ሰላም 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 በድጋሚ መጠናል። ፎጋሪ ሪያክት ተጀምሯል። እንደምናችሁ ብለናል። ዛሬ ደግሞ በቃ ፋሽ ፈለል ምናምን በቃ ቦለለለል እያደረግነው ነው። እንደምናችሁ ብለናል። ባለፈው እንግዲህ ሪያክት ያደረግንባቸው ዘፈኖች ነበሩ። ዛሬ ደግሞ ማለት ነው ወደ ኋላ ተመልሰን ከ4 ዓመት በፊት ሳሚዳን አብዛኞቻችሁ የምታውቁት በቃ በዳንሶሉ ምናምን ነው ግን ብሮ በቃ የሚገርም ሁለት ዘፈኖች እኔ በጣም በቃ ማደንቃቸው አሉ። በቃ ከምንድነው ስበት የሚለው አልበሙ ላይ የሚገርም ዘፈን በቃ አንደኛው መንገዱ ላይ ዳንሶል ነው፣ ጽድት ያለ ነው። ሁለተኛው ደግሞ የሶስተኛውን ዘመን ሰው ፈራውት የሚል ነው። ያኛውን በቀጣይ ቪዲዮ ነው የምሰራላችሁ። ዛሬ የምሰራላችሁ ዳንሶል ነው። በቃ ዛሬ ጨስ ያደረግነው ነው ማለት ነው። በቃ በዳንሶል ሙዚቃ እንቀውጠዋለን ነው የምላችሁ። መንገዱ ላይ ዛሬ እንሰራዋለን። ይመቻችሁ። Jarsavia ለውጥ ፈልጎ ወጣቱ ነበር የወጣው ከቤቱ ከሩቅ ግን ያገኘችው እሳት አረገችው ምን እንዳያያት ተነስ ብሎ ያስጨኸው ከበላይ ያልፈዋል የዛን ሰው ሞሳያ በቁጥር አቅርቦ የሱን ነፍስ ይውላል በነገር ሲናከስ። ይሄ ዘፈን አሁን ቢወጣ ኑሮ አያስከስሰው ወይስ እንዳሁን እንደ ቴዲ አፍሮ የሆነ መነጋገሪያ አይሆንም ነበረ? በቃ ስለ ሰላማዊ ሰልፍ ነው። ገብቶሻል? ምንድነው ሰላማዊ ሰልፍ ብዙ ጊዜ ይጠራና ማለት ነው አብዛኛው የዳ ልጅ ምናምን ነው የሚሞተው፣ ወይ ደግሞ የጠራው ባለስልጣን አይገኝም እዛ ቦታው ላይ አይገኝም፣ አይሞትም፣ ወይ ደግሞ ነገሩን ያቀጣጠሉ አይገኝም። ማን ነው የሚሞተው? በማያገው በቃ ሰላም ፈልጉ ይወጣው በቃ ታሪኩ ገና ሳልተነግሮ ውሎ ያራደላውን ገብሮ አንዲት ነገር ጫፉ ላይ ሳትደርስ ስንት ይገላል ከቤቱ በመላስ ጮሎ የነገር ቀማሪ የሳት ጌታ ክብሪት ቀድሞ ጫሪ ያገር በሚደማ ተቢቁማር አሳጥፈን ማንችለውን ችግር ምንድነው የሚለው በቃ የነገሩ ሁሉ ጀማሪ ቁንጮ ሆኖ ከላይ ሆኖ ነገሩ የሚጀምረው እሱ፣ ክርቢቱን የሚጨረው እሱ፣ እሳቱ ሲያያዝ ምናምን ግን የለም በቃ ጭሱ ራሱ አይገኝም ማለት ነው። የለም እዚህ ጋር የሚቀጥለው ሌላ ነው። ሚሰማ ብዙ ነበር እኛን የሚያስማማ ከፍል ነው መተረማመሱ ይችሉታል ጥቂቶች ማመሱን አየዋ ከመረጥ ነው እኛ መተረማመሱን ከፈለግ ነው ይችሉታል ጥቂቶች ማመሱን ኢነሴንስ አብዛኛው ጊዜ ታችሁት ከሆነ ማለት ነው በቃ መጀመሪያ የሆነች እንዴት ነው የሆነች ትንሽ ነገር ነው የምትኖረው የሆነ ቅራኔ ምናምን ይኖርና ያን ነገር የሚያውቁ ሰዎች መጣው በቃ ቤንዚን የትንሽ እሳት ነገር ስትታይ መጣው ቤንዚን በቃ ያ ነገር ይስፋፋል ምናምን ነገር በቃ ያው ስለማን እንደምናወራ አሁን አይወራም። ይዞ መስርቶ ከለላ መሃል ገብቶ የሚሞተው ሌላ ጥጉን ይዞ መስርቶ ከለላ መሃል ገብቶ የሚሞተው ሌላ በቃ አሁን እሺ ምን ብዬ ልተርጉም? መቼም እንግዲህ ድንዝ ያለ ሰው ካልሆነ ይሄ ይገባዋል። ካልነቃማ የኛ ሰው በጊዜ ያጠፋዋል የድንዛዜ ሰፊ መሬት ታላቅ ሀገር ይዞ በቀጽታ የጨለማ ጉዞ እየመራ ገደል ከተዋል ማለቂያውን እሱስ መቼ ያውቀዋል? የሚመራን አስተውል ሁሌ ማን ነው የሚመራኝ?
ወደ ምንድን ነው የሚመራኝ ምናምን ያው ግድ ነው ሰው አይደለም ወደ ገደል እንዳይሆን ተገራቱ ቻማ ምን አውቆ ያስተክዛል ሀገርን አድቅቆ አንድ ህይወት ናት አንድ ድል አድጣን ካሱስናት መቼም የማትመጣ መንገዱ ላይ ሰው ወደቀ በቃ ሪያሊቲ ነው። እኛ ለውጥ ምናምን ያኔ 2011 ምናምን ስንት ሰው መንገድ ላይ በቃ ተገሉ ምናምን አይተናልና በጣም በጣም ከባድ ነው። አንድ ህይወት አንድ ድል አንድ ጣናት በቃ አስባል ህይወት ስንት ሰው ወደቀ ኦሮምኛው እንደሆነ አላውቅም፣ ግን በቃ ያው ቫይብ አለው በጣም ክቡር ሰው በወንድሙ ታሞ ይተክዛል በአገሩ ላይ ቆሞ ጭካኔን ባፉ ውጦ ወለደ ሞትን ዛሬ አምጦ ማለት እኮ ነው አስበዋል። በቃ ወንድም ነው የሚያጠፋል ሌላ ማንም አይደለም። ስለ ያም እዛም ጠላት የምትለው ምናምን አንድ አገር ውስጥ ነው ያለውና ያም ወንድም ነው ሌላ ወገን ምናምን አይደለም። ከፍ ስትልም ያዳምና የዋልድን በቃ መጨረሻው እውነት ነው። በቃ ይሄ ኧረ በስመ አብ እንዴት እንጃ በቃ ፍቅርና ሰላም እንደሚሻለ ከዚህ ዘፈን ሌላ የሚገልጽ አለ ብዬ አላስብም። ስለ እና እኔ ሳሚዳን በጣም 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 ነው የማደንቀው እግዚአብሔርን በጣም በቃ ለእኔ የሚችሉ አርቲስቶች አንድ እሱ ነው። ሁለተኛ ህይወቱ ምናምን ላይፍ ስታይሉ ምናምን ስታይ በቃ በጣም ደስ የሚል ሰው ነው እና በቀጣይ እንትን የሚለውን የሶስት ዘመን ሰው የሚለውን እሰራለሁ። በጣም ነው በቃ በጣም ነው የሚመችኝ። በጣም የሚገርም ነው። እናንተ ደግሞ ወይ ከእሱ ጋር አብሮ እንዲገባ ምናምን የምትፈልጉት ሌላ አሪፍ ዘፈን ምናምን ካለ ወይ ደግሞ ራፕ የሚሆን ይችላል፣ ድሪልም ሂፓፕም ነገር መሆን ይችላል፣ ወይ አርቲስቲክ ነገሮች መሆን ይችላሉ ካለ ኮሜንት ላይ ያሳወቁኝ። እስከዛው ፎጋሪ ሪያክት ይሄን ይመስል ነበረ። እንደገና ቤተሰብ አረ ምን እሺ ሰብስክራይብ እና ኮፒ ሊንክ ምናምን ነገር ላይክ የለም ወይ ኮሜንቱ ላይ ያሳዩኛ ምንድን ነው ምናምን በቃ እስከዛ ግን ላይክ እና ሰብስክራይብ ይደረግ። ይመቻችሁ።